ሰላም እንደምናላችሁ በዓለም ዳርቻ ሁሉ ያላችሁ ውድ የሃለ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች ተደማጭ እናደርጋለን። በቆይታችሁ ቪዲዮውን ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች ያመራል። ከአማራ ፋኖ 7 ለ7 ክፍለ ጦርና ከአማራ ፋኖ በሸዋ አፄ ይኩኖ አምላክ ክፍለ ጦር የተሰጠ ማስጠንቀቂያ። የአማራ ፋኖ ከብልጽግና መራሹ ዘራፊና ገዳይ ወንበዴ ቡድን ጋር የህልውና ትግል ከጀመረ ሰንበት ማለቱም ይታወቃል። በሚያደርገውም የህልውና ትግል በብልጽግና መራሹ መንግስት ላይ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ኪሳራዎችን እያደረሰ ይገኛል። በመሆኑም የደረሰበት ያለውን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ኪሳራ መቋቋም ሲያቅተው የከተማ ቦታዎችን በሊዝ በመሸጥ የሚፈጽመውን የአማራን ህዝብ የዘር ጭፍጨፋ ጠናክሮ ለማስቀጠልም እየሰራ ይገኛል። በመሆኑም የአጣዬ ከተማ አስተዳደር የቦታ ሊዝ ጨረታ ማውጣት ይታወቃል። ስለሆነም የአማራ ፋኖ የህልውና ትግል ከጀመረበት ጊዜ አንስቶ በጨረታም ይሁን በማንኛውም መንገድ ከመንግስት ወደ ግለሰቦች የሚዛወሩ ቦታዎች ህጋዊ እንደማይሆኑና መሬቱ ተወርሶ ለትግል ዓላማ እንደሚውል በተደጋጋሚ ሲገለጽም ቆይቷል። ስለሆነም ይህንን መመሪያ በማናለብኝነት ችላ ብላችሁ ከመንግስት ላይ መሬት በመግዛት ለመንግስት የገቢ ምንጭ በመሆን የአማራን ሞቱና እንግልቱን በምትደግፉት ሰዎች ላይ የማያዳግም እርምጃ እየወሰድን በጨረታም ያገኛችሁትን ቦታ በመውረስ ለትግል ዓላማ የምናውለው መሆኑን እየገለጽን በሚደርስባችሁ ኢኮኖሚያዊ፣ ፖለቲካዊ የሆነ ማህበራዊ ኪሳራ የአማራ ፋኖ መዋቅራችን ተጠያቂ እንደማይሆን እየገለጽን ከዚህ ድርጊት በመቆጠብ የአማራን ግዴታችሁን እንድትወጡና የታሪክ ተወቃሽ ከመሆን እንድትድኑ መዋቅራችን 7 ለ7 ክፍለ ጦርና የአማራ ፋኖ ሸዋ አፄ ይኩኖ አምላክ ክፍለ ጦር መልእክታችን እናስተላልፋለን። በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን 4 ፈንጆች ጥቅም ላይ አውለዋል። ባህር ዳር በፍንዳታ ስትናጥ አርፍዳለች። 3 የተመረጡ ቦታዎች ታርጌት ተደርገዋል። 1 ተሽከርካሪም ተቃጥሏል። ወደ ገጠር መንገድ መሄጃ አልካን አካባቢ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ ማቃጠል ተችሏል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪናም ተቃጥላለች። ጀግኖችና ባለታሪኮች የባህር ዳር ወጣቶች ራሳቸውን ከወራሪው አባላትና ተቋማት እንድታረቁም እናሳስባለን። የተናጠል እርምጃም ጠናክሮ የሚቀጥል ይሆናል። የአማራ ፋኖ ነባር እሴቶች እያጸና ነባር የአማራ ህዝብ ባህሎችን እየጠበቀ ለመጪው ትውልድም ያስተላልፋል። እዚህም ቱባ የሰላምና መልካም አስተዳደር እሴቶች መካከል በአማራ ፋኖ በጎጃም በቀኝ ጌታ ይፍታሔ ንጉስ ክፍለ ጦር ኢንጂነር ከባድ ተመስገን ብርጌድ የአራቱ አለቃ አወቃቀር አንዱ ነው። ይህ በተለይ በፍትህ ስርዓቱ ላይ የጎላ ሚና ያለው ሲሆን በተለይ ብርጌዱ የሚያስተዳድራቸው ቀበሌዎችም እየተተገበረም ይገኛል። ታሪካዊ አመጣጡም ከጣሊያን ወረራ ማለትም ከ1927 ዓ.ም ይጀምራል። በወቅቱ ጃንሆይ ሀገሪቷን ጥለው በመሄዳቸው ምክንያት በወቅቱ አወቃቀር የአራት ውስጠ ጉልቶች አንደኛ የወንድ የጠበለኝ ውስጠ ጉልበት የአካባቢ አስተዳደሮች አካባቢያቸውን መንግስት የለም ብሎ ከሚነሳ ህገወጥ እንቅስቃሴ ለመጠበቅና በተለይ ደግሞ ፍትህ እንዳይጓደል ድሃ እንዳይበደል የሚል ያቋቋሙት የጋራ የሰላም ካውንስል ነበር። ዛሬም የአባቶቻችን ልጆች የሆኑት የደንበጫ ሀገር ሽማግሌዎች ከዋዳን እስከ መቃብ ለጋቢዲስ ይህን ድንቅ ለአባቶቻችን እሴት ጠብቀው የአማራ ፋኖ በጎጃም ህግና ደንቦች መሰረት አድርገው አካባቢያዊና ቀጠናዊ መተዳደሪያ ደንቦችን በፍትህ ስርዓት ላይም በትግሉ ላይም የድርሻውን እየተወጣ ይገኛል። ይህንን የአባቶቻችን እሴት እውቅና ሰጥቶ መመሪያና ደንብ አውጥቶ ማስፋትና መተግበር ቢቻል ጥሩ ነው ባይነን ተብሏል። አሜሪካ ለደቡብ ሱዳን የሰጠችው ቪዛ እንዲሻር መወሰኗም ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ የደቡብ ሱዳን ፓስፖርት ባለቤት ለሆኑ ሰዎች የተሰጠው ሁሉም አይነት ቪዛ እንዲሻር መደረጉንም አስታውቀዋል። ኃላፊው ቅዳሜ ምሽት ባስታወቁት መሰረት የደቡብ ሱዳንን የፓስፖርት ይዘው የአሜሪካ ቪዛ የተሰጣቸው ቪዛቸው እንደ የደቡብ ሱዳንን መንግስትም አሜሪካ ላይ ጥቅሙን ለማስጠበቅ የሚጥር ብለው ገልጸውታል። 2 የህዝብ እንደራሴዎች ወደ እስራኤል እንዳይገቡም ታገዱ። እስራኤል 2 የብሪታንያ የህዝብ እንደራሴዎችን በቁጥጥር ስር በማዋል ወደ ሀገሪቷ እንዳይገቡ መከልከሏን ተሰምተዋል። የህዝብ ተወካዮች ምክር ቤት አባላት ወደ እስራኤል ያቀኑት ለይፋዊ የስራ ጉብኝት ነበርም ተብሏል። እስራኤል ባለስልጣናት 2 የሊበር ፓርቲ የፓርላማ አባላት ወደ ሀገሪቱ እንዳይገቡ መከልከሏንና ማሰሯን የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሜር ተችተዋል። በትግራይ ክልል ከ1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውም ተሰማ። በትግራይ ክልል ከ1.2 ሚሊዮን ህጻናትና አዳጊዎች ወደ ትምህርት ገበታ ለመመለሳቸውን የክልሉ ትምህርት ቢሮ ትግራይ ክልል ከጦርነቱ በኋላ ጨምሮ የቀጠሉት ሰብአዊና ማህበራዊና ኢኮኖሚያዊ ችግሮች እንዲሁም መፍትሄ ያላገኙ የተፈናቃዮች ጉዳይ አሁንም በትግራይ ሚሊዮኖች ከትምህርት እንዲርቁ መደረጉም
ተገልጿል። ትራምፕ ተጨማሪ ታሪፍ እንደሚጥሉ አስጠነቀቁ። ዶናልድ ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ለመጣል ዝተዋል። ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ቻይና የጣለችው 34% ታሪፍ የማይነሳ ከሆነ ተጨማሪ 50% ታሪፍ ቻይና ላይ እንደሚጥሉም አስታውቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34% ታሪፍ እንደምትጥልም አስታውቃለች። ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50% ተጨማሪ ታሪፍ እንደሚጥሉም አስጠንቅቀዋል። የብሔራዊ ምርጫ ቦርድ ስራ አስፈጻሚ ቦርድ መልማይ ኮሚቴ ስራውን ጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር ቦርድ መልማይ ኮሚቴ ወደ ስራ መግባቱን ማስታወቅ። የብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን የሚመለመል ገለልተኛ ኮሚቴ መጋቢት 17 2017 ዓመተ ምህረት በጠቅላይ ሚኒስትር ዶክተር አብይ አህመድ ተቋቁሞ ስራ መጀመሩም ነው የተገለጸ። ኮሚቴው ግልጽና አወዳዳሪ በሆነ አካሄድ እጩዎችን ለማቅረብ የእጩዎችን ጥቆማ ጥሪ በዛሬው ዕለት ለህዝብ ፖለቲካ ድርጅቶችና ሲቪል ማህበረሰብ አቅርበዋል። ተቋሚዎቹ የተጠቋሚዎች መግለጫ በተዘጋጀው ፎረም በመሙላት ጥቆማቸውን ከሚያዝያ 1 እስከ ሚያዝያ 21 ቀን ድረስ 2017 ዓ.ም ድረስ በኢሜል፣ ዋትስአፕ፣ ቴሌግራም እና ፖስታ አማራጮች ለመልማይ ኮሚቴ ማቅረብ እንዳለበትም ጥሪ አቅርበዋል። በመጨረሻ የቀድሞው የአብን የውጭ ግንኙነት ኃላፊ የብሔራዊ ጽህፈት ቤት ኃላፊና የታሪክ ተመራማሪ ለማይቀረው የፍትህ ቀንን ተመዝግቦ እንዲቀመጥ ተብሏል። በዛሬው ዕለት ችሎታ የተሰጠው ፍርድ ገምድል በያኔ በታሪክ ቁጥር መዝገብ ተከትቦ እንደሚኖርና ለመጪው ትውልድም የፍትህ ስርዓቱ የገባበትን ዝቅጠት የሚያሳይ እንደሚሆንም አንጠራጠርም ብለዋል። ገና ከመነሻው የፍርድ ሂደቱ እምነት የማይጣልበትና ፍርድ ቤቱም የመንግስት ደንገጡር መሆኑን የሚያሳዩ ግልጽ ምልክቶች ቢኖሩ ምናልባት ለህሌናቸው፣ ለህግ ልዕልና፣ ለሙያቸው ታማኝነት ያላቸው ዳኞች ይኖሩ እንደሆኑ ለመፈተሽ ሂደቱን ስንከታተል ቆይተናል። ከዛሬ ከብዙ ዳኝነት ከበርካታ ሰንካላ ምክንያቶች ድርድርና ማለቂያ የሌላቸው ቀጠሮች በኋላም የተወሰነብን ውሳኔ ፍርድ ቤቱ በሚዛን ሳይሆን በሰይፍ እየዳኘን መሆኑን በግልጽም አሳይቶናል ብለዋል። ችሎቱ አንቀጽ መቀየሩን እንደ ውለታ በመቁጠር የዋስትና መብታችንን ሊከለክልን አይገባም። አማራ ክልል ትመስላላችሁ በሚል በፈለግንበት ቦታ የመንቀሳቀስ መብታችንን በሚጥስ ሰበብ ዋስትና ልንፈልግም አይገባም። አቃቢ ሕግ በሐሰት የፈለጠብንን የሽብር ማስተር ማይንዶች ናቸው የሚል ታርጋ ምክንያት በማድረግ ዋስትና መከልከል አይን ያወጣ መድልኦና ግፍ ነው ተብሏል። የተከሰስነው በሐሰት ነው፣ በስር የቆየነው ያለ በቂ ምክንያት ነው። ህገ መንግስታዊ የዋስትና መብታችንን የተነፈግነው በማይታዩ የአስፈጻሚዎች እጆች ተጽዕኖ ነው። ብያኔው የተሰጠው በእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው። ይህም በሚያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ አማራ ጠሎች ብያኔ መሆኑም ነው ተብሏል። ተከሳሾች ያለምንም ፍርድ ቤት ከ1 ዓመት ተኩል እስከ 2 ዓመት ከአዋሽ 40 እስከ ቂሊንጦ ከእስር ላይ የቆየን መሆኑን በዚህም የተነሳ እኛና ቤተሰባችን በከፍተኛ ችግር ላይ መውደቃችንን ይታወቃል ብለዋል። አሁንም የዋስትና መብታችንን ያለ በቂ ምክንያት በመንፈግ ከነ ቤተሰቦቻችን ቅጣት እንድንቀበል መደረጉ በጥንቱ የሐሙራቢ ዘመን እንጂ በ21ኛው ክፍለ ዘመን ይፈጸማል ተብሎ የማይታሰብ ፍርድም ገምደል ነው ተብሏል። ተከበራችሁ ዳኞች፣ የዛሬው ፍርድ በእኛ የአማራ ክልልና የፖለቲካ እስረኞችና በቤተሰቦቻችን ላይ የተጣለ ቅድመ ፍርድ ቅጣት ብቻም አይደለም፣ በአጠቃላይ በፍትህ ስርዓቱና በራሳችን በዳኞችም ላይ የተሰጠ አሳፋሪ ፍርድም ገምደልነት ነው ብለዋል። ህዝባችንን በሚታገልበትና በማይቀረው የፍትህና ርትዕ ዘመን አንገታችሁን የምትደፉበት ውሳኔ እንደሆነም አንጠራጠርም ተብሏል። ውድ የሃሎ ሚዲያ ቤተሰቦቻችን ለሰዓቱ ያዘናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜ